ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናነበው መዝሙረ ዳዊት መዝሙር 34 ይሆናል። ወደ ንባቡ። የዳዊት መዝሙር። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነሳ። ሰይፍህን ምዘዝ፣ የሚከቡኝንም ክበባቸው። ነፍሴን ረዳትሽን የኔ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚመክሩ ይፈሩ ወደ ኋላቸውም ይመለሱ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ትሆን። የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና። ያላወቋት ወጥመድ ትምጣባቸው፣ የሸሸጓትም ወጥመድ ተያዛቸው። በዚህችም ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶች ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ድሃውን ከሚቀማው እጅ፣ ድሃውንና ችግረኛውንም ከሚነጥቀው እጅ ታድነዋለህ። የአመፃ ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ፈንታ ክፉን መለሱልኝ፣ ሰውነቴንም ልጆችን አሳጧት። እኔ ባሰቃዩኝ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጆቼና ለወንድሞቼ እንደማደርግ አደረግኩ። እንደሚያለቅስና እንደሚተክስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ይገርፉኝ ዘንድ ተማከሩ፣ እኔ ግን አላወቅኩም። ተሰበሩ፣ አልደነገጡምም። ፈተኑኝ፣ በእኔ ላይ ዘበቱብኝ፣ ሳቁብኝም። ጥርሳቸውን በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ትፈርድልኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው፣ በከንቱ የሚጠሉኝና በዓይናቸው የሚጠቃቀሱብኝም። ለእኔስ ሰላምን ይናገሩልኛልና፣ በግርፋት ያጠፉኝ ዘንድ ይመክራሉ። አፋቸውም በእኔ ላይ አላቀቁ። እሰይ እሰይ በዓይናችን አየነው ይላሉ። አቤቱ አንተይ ዝምም አትበል፣ አቤቱ ከኔ አትራቅ። አቤቱ ተነሳ፣ ፍርዴንም አድምጥ። አምላኬ ጌታዬም በክርክሬ ጊዜ ተነሳ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በእኔም ላይ ደስ አይበላቸው፣ በልባቸው በሰውነቴ ላይ እሰይ እሰይ አይበሉ፣ ዋጥነውም አይበሉ። በመከራዬ ደስ የሚላቸው ይፈሩ ይጎስቁሉም። በእኔ ላይ ነገርን የሚያበዙ እፍረትና ጉስቁልና ይልበሱ። ጽድቄንም የሚወዷት ደስ ይበላቸው፣ ሐሴትን የሚያደርጉ። የባሪያህን ሰላም የሚወዱ እግዚአብሔር ሁልጊዜ ታላቅ ነው ይበሉ። ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል። ስለ ቃል እግዚአብሔር ስም የተመሰገነ ይሁን። መልካም ቀን፣ ደህና ዋሉ።